ሰኔ 21ን ለምን እናከብረዋለን? አምላክን የወለደች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የታላቁ በዓሏ መታሰቢያና በዓለም ሁሉ የቤተ ክርስቲያን የመታነጽ መታሰቢያ መሆኑን ስንቶቻችሁ ታውቃላችሁ? በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን ነው። እመቤታችን ለሁላችን እናታችን ናት። ማርያም ማርያም ይላል ቢመረመር ደሜ በጣም ደስ የሚል ዜና ሰምቻለሁ። እግዚአብሔር ይመስገን። ለብዙ ዘመናት አይነ ስውር የነበሩ እናት የምታያቸው እናት እነሆ በድንግል ማርያም አማላጅነት በወላዲተ አምላክ አማላጅነት በሕክምና ያልተፈታውን የእሳቸው አይን ተፈታ፣ ብርሃን አገኙ። እግዚአብሔር ይመስገን። ምርኩዜ ስውሯ ማርያም ሆና ምርኩዜን ከፍ አድርጌ በእግሬ እየተራመድኩ ነው ብሏል። ኧረ አመስግኖላቸው። እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም መሰለ። እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ። ድንግል ማርያምን ግን ዓለም 7 ቢሊዮን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀዋን ዘለላ መተካት አይችልም። ፈጥኖ ደራሿ ጭንቅ አማላጇ አትጨክንም እኮ እሷ። የልባችሁን መሻት ትሙላላችሁ። ሰው ያልሰማውን እሷ ትስማችሁ፣ ቋጠሯችሁ ይፈታ። ድንግል ማርያም አለው ትበላችሁ፣ ዘመድ ትሁናችሁ፣ እናት አባት ትሁናችሁ። አድንታችሁ አትጡ፣ የረገጣችሁት ለምለም፣ የነካችሁት ይባረክ፣ ቤታችሁ በፍቅር ይሞላ። ሰላም ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሰኔ 21 ለሰኔ ጎልጎታ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሰኔ 21 ሰኔ ጎልጎታን ለምን እናከብራለን በሚል እንግዲህ በዛሬው ቪዲዮ እጅግ ጠቃሚ መንፈሳዊ አስተማሪ የሆኑ ዝግጅቶችን እየተመለከትን አብረን ቆይታ የምናደርግ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። እመቤታችን በዚህ ቀን ምን ያደረገችበት ቀን ነው የሚሉና እመቤታችን አሁን በዘመናችን እያደረገችው ያለውን ታምራት በዛሬው ቪዲዮ የምንመለከት ይሆናል። ሁላችሁም ኮሜንት ላይ ለማርያም ያላችሁን ፍቅር እመቤታችን እናታችን ቅድስት ድንግል ማርያም እያላችሁ ኮሜንቱን አጥለቅልቁት። ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ እናልፋለን። ሰኔ 21 ሰኔ ጎልጎታ ለምን ይከበራል? ሰኔ 21 የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በምን ምክንያት እናከብራለን? ሁላችሁም ይህን ቪዲዮ ለሁሉም የተዋሕዶ ልጅ ይደርስ ዘንድ ሼር አድርጉልኝ። ሰኔ 21 አምላክን የወለደች በውስጥ በአፍ ንጽሕት የምትሆን የብርሃን እናት እመቤታችን እግዝእትነ ማርያም በሰኔ 21 በጎልጎታ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስን በመካነ መቃብር በመሆን የጸለየችበትን ቀን በማሰብ ዓመታዊ ክብረ በዓሏን እናከብራለን። በዚች በሰኔ 21 ቀን የጸለየችው ጸሎትም ይህ ነው። አቤቱ እኔና እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን የተሸክም ያለውና ጾቼንም ለ4 ዓመት እየጠባህ አድጋሃንና እለምንሃለሁ። ሄሮድስን በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንድ አገር ወደ አንድ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። ሰኔ ጎልጎታ እንግዲህ ከዋዜማው ጀምሮ በደማቅ ሁኔታ እየተከበረ ይገኛል። በዚህች በሰኔ 21 በበዓሉ ቀን በዓሉን እንዴት ማክበር አለብን? ምን ማድረግስ አለብን? አባታችን እንደሚከተለው ያስተምሩናል። ወደ ቪዲዮ። ሰኔ 21 እነዚህን 3 ነገሮች ሳታደርጉ እንዳያልፋችሁ። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን ይጠቅማልና ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ የቃል ኪዳን እናት እያላችሁ ጻፉልኝ። በሐዲስ ኪዳን በእመቤታችን ስም የታነጸችዋ የመጀመሪያዋ ቤተክርስቲያን የታነጸችባት ራሱ መድኃኔ ዓለም ክርስቶስ በዘባነ ኪሩብ ተጭኖ እልፍ አእላፍ መላእክትን አስከትሎ እመቤታችንን ታቦት ቅዱስ ጴጥሮስን ሰራየ ዲያቆን አድርጎ ቅዳሴ ቀድሶ ሐዋርያቱን ያቆረበበት እጅግ ድንቅ ዕለት ነው። በዚህች ዕለት
እነዚህን 3 ነገሮች ብናደርግ ጸጋና በረከትን እናገኛለን። የመጀመሪያው ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባል። ለሐዋርያቱ ቀድሰህ ያቆረብ መስዋዕት አቅራቢ መስዋዕት አሳራጊ መድኃኔ ዓለም ክርስቶስ ሆይ የምቀበለውን ስጋና ደምህን ለሕይወት ለመድኃኒት አድርግልኝ እንጂ ለክፉ ለበደል ለኃጢአት ታድርግብኝ ብለን ተማጽነን ለምነን ራሳችንን አዘጋጅተን ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባናል። ሁለተኛ አብዝተን ጸሎት ማድረግ ይገባናል። እናታችን ቅድስት ድንግል ማርያም በጎልጎታ በልጇ በወዳጇ መቃብር ላይ ሆና ለዓለም ሁሉ ምሕረትን የለመነችበት የተማጸነችበት ልጇም ከእልፍ ኃይላት መላእክት ጋር ወርዶ ስምሽን የጠራውን በቃል ኪዳንሽ የተማጸነውን በስምሽ መባ ስጦታ ለቤተ ክርስቲያን የሰጠውን እምርልሻለሁ ብሎ ቃል ኪዳን የገባበት ዕለት ነው። በሕይወተ ሥጋ ያለች እስከ 64 ዓመት ድረስ አብሯት የሆነው ወንጌላዊ ዮሐንስ ፍቁረ እግዚእ ወይም ባለ ራእዩ ዮሐንስ የጻፈውን የደረሰውን እጅግ ድንቅ የሆነ ሰኔ ጎልጎታ የሚባለውን የጸሎት መጽሐፍ መጸለይ ይገባናል። ስሟን በመጥራት የቃል ኪዳኗ ተሳታፊ እንድንሆን ይህንን ጸሎት ማድረስ መጸለይ መለመን መማፀን ይገባናል። የእመቤታችን የቅድስት ድንግል ማርያምን ጣዕሟን ባንደበታችን ፍቅሯን በልቦናችን ይሳልብን። አሜን። ቃለ ሕይወት ያሰማልን። ለአባታችን ሰኔ ጎልጎታ መጸለይ እንዳለብን ነግረውናል። የሰኔ ጎልጎታ ጸሎትን መጸለይ እንዳለብን ርዕሰ ሊቃውንት አባ ገብረ ኪዳን እንደሚከተለው ያስተምሩናል። ቪዲዮ እንመልከት። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ ሶስተኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበር። ታላቅ ጸሎት ናት በእውነቱ። በተመሳሳይ መምህር ዮርዳኖስን የሰኔ ጎልጎታ ጸሎት ጥቅምን በተመለከተ እንዲህ ይነግሩናል። የሰኔ ጎልጎታን ጥቅም እንድታውቁ አንዲት ምስጢር ልንገራችሁ። ሰኔ ጎልጎታ ከሰማይ ከእሳት የምንድንባት ጸሎት ናት። የምንድንባት ግን ጸሎቷን አሁን አንዳንድ ሰው ይላል እናንተ ለምንድነው ስንፍና የምታስተምሩ ይላል። ስንፍና አይደለም። እዚህ ውስጥ የተጻፈው ጸሎት ብቻ አይደለም፣ 6ቱ ትእዛዛት ናቸው የተጻፉት። አምነህ ስታነበው እምነትህ ነው። ውስጥ ላይ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ የሚለውን ስታይ ወንጌል ማለት ነው። ሰኔ ጎልጎታ ወንጌል ነው። ወንጌል ነው። ምግባርም እምነትም ያለው ነው። ነገር ግን ምንም ነገር ሲገጥማችሁ ጸበል ብታጡ ምንም ነገር ሲገጥማችሁ ውዳሴ ማርያም፣ ዳዊት፣ ሰኔ ጎልጎታ ደገሙ። ለመምህራኖቻችን ቃለ ሕይወትን ያሰማልን እንላለን። አሁንም እንቀጥላለን። በቀጣዩ ቪዲዮዎች ደግሞ እመቤታችን እናታችን ቅድስት ድንግል ማርያም በዘመናችን እያደረገችው ያለውን ታምራት እንመለከታለን። በቅድሚያ መጋቢ አዲስ መምህር እሸቱ አለማየሁ በአንድ ኢንተርቪው ላይ አይኖት ቢበራ ማየትስ ቢችሉ መጀመሪያ ምን ባይብለው ይመኛሉ ብለው ሰይፉ ፋንታውን ሾው ላይ ሰይፉ ሲጠይቃቸው የመለሱትን መልስ እጅግ ብዙዎችን ያስገረመ ነበርና እሱን ቪዲዮ ላስታውሳችሁ። እኔ አይኔ ቢበራ ማየት የምፈልገው ነው የድንግል ማርያም ምስል። ጸጋን የተመላች እጅግሯ ገንዘብ የሆነላት እመቤታችን ማርያም ናት። ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ዘር ነው ልወስድላት ነው። ለእመቤታችን ያላቸው ፍቅር መጋቢ አዲስ የተናገሩትን ተመልክተናል። በትምህርታቸው ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ካስተማሩት እነሆ ይህን ቪዲዮ ልጋብዛችሁ። ድንግል ማርያምን ግን ዓለም 7 ቢሊየን እደግመዋለሁ 7-8 ቢሊየን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀጉሯን ዘለላ መተካት አይችልም። የማንን? ኧረ ጮክ በሉ። የማንን? የድንግል ማርያምን። ካሁን በኋላም ሊደረግ የማይችል 2 ነገር ነው ይዘህ መጣኸው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂ አዲስ ሐሳብ ደግሞ ምንድነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያምን ያስደነገጣት ምንድነው? በምንድነው ትወልጃለሽ አላት? አቤት በድንግልና። ሁለተኛ ይሄን አርንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። እምትወልጁ ማን ነው አለ? እግዚአብሔር ነው የምትወልጂው። በጣም ተአምር ነው ይሄ። ከዛ በፊት አልተደረገ። በሷ ጊዜ ከሰዎች ማንም ሴት አላደረገችው፣ ከሷ በኋላም አይደረግም። ቃለ ሕይወትን ያሰማልን። እመቤታችን ሌሎች ሊያደርጉት የማይችሉትን ነገር በማድረጓ ወይም
እግዚአብሔር በሷ ይህንን በማድረጉ በመግለጹ በፍጹም እንወዳታለን። እኛ ኢትዮጵያውያን በተለይም ኦርቶዶክሳውያን ማርያምን እንወዳታለን። በመቀጠልም አባታችን ቆሞስ አባ ገብረ ኪዳን ለእመቤታችን ያላቸውን ፍቅር በትምህርታቸው እንዲህ ይገልጿታል። ወደ ቪዲዮ። እኔ የትም መጠጋት ትፈልጋለህ ቢሉኝ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷም ማትደፈር ከተማ ናት። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ለአባታችን ቃለ ሕይወትን የሚያሰማልን እኛ ኦርቶዶክሳውያን ካፋችን የማይጠፋ ቃል ነው። ማርያም ማርያምን ስለ ማርያም በማርያም እያልን ማርያም ማርያም የምንለው ለምንድን ነው? ቀጣዩን ቪዲዮ እንመልከት። እኔ እኮ ማርያም ማርያም የምለው ክርስቶስን ለመምሰል ነው። ምክንያቱም ክርስቶስ ሲጠራ ያደገው ስም ሲወለድ ማርያም፣ አውሯ ሲኖር ማርያም፣ ሊሞትም ሲል እናትና ተብሎ ማርያም የጠራው ስም አፉን የፈታበት ስም እኮ ነው ማርያም ማለት። ከማር የሚጣፍጥ ከወለላ የሚጣፍጥ ከናርዶስና ከቀናንሞስ ሽቶ የሚያውድ የሷ ስም ነው። ማንም በምድር ላይ ቢተካከል ክርስቶስ ኢየሱስ ከሚለው ስም ቀጥሎ የከበረ ስም ማርያም የሚለው ስም። ኢየሱስ ከሚለው ስም ቀጥሎ ማርያም የሚለው ስም ሲሉ ገልጸውታል መምህራችን። ማርያም ማርያም የምንለው ኢየሱስ ማርያም እያለ ስላደገ ነው። ኢየሱስን እንወደዋለን የሚሉት በየአዳራሹ የሚያስተምሩም ይህንን እውነት ቢገልጽላቸው እንላለን። እግዚአብሔር ልቦና ይስጣቸው። የእመቤታችንን ታምር በቀጣይ እናዳምጣለን። በጣም ደስ የሚል ዜና ሰምቻለሁ። እግዚአብሔር ይመስገን። ለብዙ ዘመናት አይነ ስውር የነበሩ እናት የምታያቸው እናት እነሆ በድንግል ማርያም አማላጅነት በወላዲተ አምላክ አማላጅነት በሕክምና ያልተፈታውን የእሳቸው አይን ተፈታ፣ ብርሃን አገኙ። እግዚአብሔር ይመስገን። ላላመኑ፣ ለሚጠራጠሩ፣ ለሚክዱ እንደው ኢአማኒ ለሆኑ ሰዎች ሁሉ ነገሯቸው። ተስፋ ያጣችሁ፣ ብርሃን ያጣችሁ፣ በሕይወታችሁ ዘመን አይሆንም የተባለ ሁሉ እንዲህ ይደረጋል። እኒህ እናት እውነት ለማውራት ተስፋ ቆርጠው ነበረ። እግዚአብሔር ተስፋን ይቀጥላል። የእናቱን የወላዲተ አምላክን ልመና ሰማ። የእናት ልመና አንገት አያስቀልስምና እነሆ አምላክ አማላጅነት በድንግል ማርያም አማላጅነት ይኸው አይናቸው በራ። ተመስገን። ይህንን የመሰከረ ያለው ዘማሪ ደረጀ ይትባረክ ይባላል። በዶንኪ ቲዩብ ከዚህ በፊት እንግዲህ ቀርቦ እንደነበረ ታስታውሱ ይሆናል። እሱም እንግዲህ ካለማየት ወደ ማየት የበቃ አሁን ደግሞ በአገልግሎት በዝማሬ ላይ የሚገኝ ወንድማችን ነው። በቲክቶክ የሚያጋራቸውን ቪዲዮዎች በጥቂቱ ልጋብዛችሁ። እግዚአብሔር ዛሬም ድንቅ ያደርጋል። በሕይወታችን እኛን ለማስተማር በተአምራት ወደ እኛ ይመጣል። እውነት ለማውራት እኛ ልባችን ደንድኗል። ማመን እንኳን አልቻልንም። የሚቀርቡ ተአምራትን እውነት ነው ኧረ ይኸው ሐሰት ነው እያሉ ብዙ ሰዎች ይደናገራሉ። እኔ እውነት ልበላችሁ፣ እኔ የማቀርብላችሁ ምስክርነት በቤተ ክርስቲያን ላይ የምታዩአቸው ምስክርነቶች ትክክለኛ ናቸው። ድዊ ሲፈታ፣ አይነ ስውራን ሲበሩ እኔ ራሱ አንዱ ምስክር ነኝ። 21 ዓመት የነበረ ድፍን የነበረ አይን ብርሃን ያጣ አይን በኪዳነ ምሕረት ጸበል ድኛለሁ። ይሄ ትልቅ ነገር ነው። እመኑ። እግዚአብሔር አሁንም ጊዜ ሰጥቶ ንስሐ ግቡ ይላችኋል። እመኑ፣ አትጠራጠሩ። በተለይም በሕክምና የተንገላታችሁ፣ ተስፋ የቆረጣችሁ፣ ሐኪም አይሆንም ያላችሁ ዓለም አትሆናችሁም ተስፋ ቁረጡ ተብላችሁ በካንሰር፣ በደዌ፣ በአልጋ ቁራኛ፣ በተለያየ በሽታ፣ በኩላሊት ሕመም ያላችሁ እውነት ልበላችሁ ወደ ጸበል ሂዱ። የምስራች ሰበር ዜና! የሞተ ተነሳ። በምን አትሉ? በቅድስት ኪዳነ ምሕረት ጸበል። አሁን የት ነው የሚገኘው አባታችን? አሁን የሚገኙት በከቻይና ካምፕ ከፍ ብሎ ሬዶፋና ጽራሪያም ቅድስት ኪዳነ ምሕረት ትባላለች። እላይ ከፍ ብሎ ጋራው ላይ ያለች ቤተክርስቲያን ናት። ይቺ ብዙዎች የታመሙ የተፈወሱባት፣ ሙት የተነሳባት፣ እንደውም ከነስሟ ሙት አንሳ ኪዳነ ምሕረት ተብላለች። ይህ ጸበል ከአለት የፈለቀ ነው። ዓመቱን ሙሉ ምንም አይነት የለም። የከርሰ ምድር ጸበል ነው። ስለዚህ ከዚህ ነው ብዙዎቹ ሕሙማን የተፈወሱት። ሙት የተነሳው የታመሙት እየተፈወሱ ይሄዱት ከዚህ ስለሆነ በእውነት ሁላችሁም እዚህ መታችሁ እንድትፈወሱ
በእግዚአብሔር ስም ጥሪያችንን እናስተላልፋለን። እመቤታችን ድንግል ማርያም ቅድስት ኪዳነ ምሕረት ስንል ሁለቱም ያው ናቸው። ለእኛም እመቤታችን ትድረስልን፣ የጭንቅ አማላጇ ፈጥና ትጎብኘን፣ ትድረስልን፣ ከፈጣሪያችን ታማልደን። በድጋሚ መልካም በዓል ይሁንላችሁ እንላለን። እመቤታችን ያደረገችው ተአምር እየተመለከትን እንገኛለን። በስውሯ ማርያም ደግሞ የተደረገ ተአምራትን እንመልከት። የምርኩዜ ስውሯ ማርያም ሆና ምርኩዜን ከፍ አድርጌ በእግሬ እየተራመድኩ ነው ብሏል። ኧረ አመስግኖላቸው። እኚህ አባታችን ግንበኛ ነበርኩኝ፣ በአጋጣሚ አደጋ ደረሰብኝ። ለ2 ዓመት ከ6 ወር ሁለቱን እግሮቼን አጣሁኝ። በዚህ ክራንች ነበር የምራመደው። ፍጹም እግሬ መራመድ አይችልም። ሰዎች ወደዚህ አመጡኝ። ጸበሏን እግሬን ሳስነካው ይኸው ክራንቼን ከፍ አድርጋለሁ። የምርኩዜ ስውሯ ማርያም ሆና ምርኩዜን ከፍ አድርጌ በእግሬ እየተራመድኩ ነው ብሏል። ኧረ አመስግኖላቸው። ያነሳል። ክብር ለድንግል ማርያም ይሁን። በስውሯ ማርያም እንግዲህ ብዙዎች እየተፈወሱ ይገኛሉ። ብዙ ቪዲዮዎች ምስክርነቶች ነው የሚለቀቁት። እነሱን ማቅረብ ምናልባት አሁን ላይ ጊዜ ስለማይበቃን ነው እንጂ በጣም ብዙ ቪዲዮዎች ነው በማህበራዊ ሚዲያ ላይ በስውሯ ማርያም የሚደረጉ ተአምራትን የሚገልጹ ቪዲዮዎች የሚለቀቁት። በቀጣዩ ቪዲዮ ዲያቆን ሄኖክ ኃይሌ ስለእመቤታችን በመጽሐፍ ቅዱስ የተጻፈው በቂ አይደለም ምንድነው ማርያም ማርያም የምትሉት ለሚሉ የሚከተለው ምላሽ ይሰጣል። በጥሞና እንከታተል። ለድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሐሳቧ ድረስ ገብተው ጽፏል። መንፈስ ቅዱስ ገልጦላቸው መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል። ስሟ የተመሰገነ ይሁን እመቤታችን። ቪዲዮ ላይክ አድርጋችኋል፣ ቻናሉን ሰብስክራይብ አደረጋችሁ። ለማስታወስ ያክል ነው። እንቀጥል። እናቶች ሲወልዱ እንኳን ማርያም ማረችሽ ለምን እንላለን? ዲያቆን ሄኖክ ኃይሌ እንኳን ማርያም ማረችሽ ለምን ይባላል? ለምን እንኳን ኢየሱስ ማርያም አይባልም የሚል ሰዋል። ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። የሰላምታች ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ማርያምን ማምጣት ባንችል ስሟን መጥራት የሚከለክለን አለ? ስለዚህ ገና እስከ ምጽአት ድረስ ማርያም ማርያም እያልን እንወልዳለን እንዋለዳለን። እንደዛ ነው ሐሳባችን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያምን እንዲሁም መላእክትን ቅዱስ ገብርኤል፣ ቅዱስ ሚካኤል፣ አርሴማ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት እያልን በዓላቸውን እናከብራለን። አንዳንዶችም የምናመልካቸው ይመስላችኋል? ኦርቶዶክሳውያን ማንን ነው የምናመልከው? በዚህ ቤተክርስቲያን የሚመለክ አንድ መልአክ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለክ መልአክ የለም። የሚመለክ ሐዋርያ የለም። የሚመለክ ሰማዕት የለም። የሚመለከው አንድ ጌታ የሆነ መድኃኒት የሆነ የናዝሬቱ ኢየሱስ ክርስቶስ ብቻ በዚህ መቅደስ መካከል ይመለካል። እኛ ሚካኤልን አናመልከውም፣ እኛ ቅዱስ ገብርኤልን አናመልከውም፣ እኛ ቅዱስ አርሴማን አናመልካትም። እናከብራቸዋለን። ማን ስላከበራቸው? ማን ስላከበራቸው? እንወዳቸዋለን። ማን ስለወደዳቸው? ከፍ ከፍ እናረጋቸዋለን። ማን ከፍ ከፍ ስላረጋቸው? እግዚአብሔር ያከበረው እናከብራለን። እግዚአብሔር የወደደውን እንወዳለን። እግዚአብሔር የጠላውን እንጠላለን። ለመምህራችን ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። እመቤታችንና የአሮን በትርን ምን ያገናኛቸዋል ለሚለው ጥያቄ እንደሚከተለው ምላሽ ይቀርባል። የአሮን በትር ከምሽቱ 1 ሰዓት እስከ 2 ሰዓት ተጸለይባት። አቤት ለ12 ሰዓታት ያህል ተጸለይባት።
ቤተ መቅደስ ውስጥ ቆየች። ሳይተክሏት ምን ሆና ተገኘች? አሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማና አፍርታን የተገኘችው ምንም ዘር ሳታውቅ። በተመሳሳይ መልኩ እመቤታችን ቤተ መቅደስ በገባች በስንት ዓመቷ? እስኪ እንደገና ነገሩ። በ12 ዓመቷ ልክ እንደ አሮን በትር ዘር ሳታውቅ ወንድ ሳታውቅ ኢየሱስ ክርስቶስን የሕይወት እንጀራ የሆነ ክርስቶስን የሕይወት ፍሬ የሆነ ክርስቶስን የሕይወት መጠጥ የሆነ የሕይወት ጽዋ የሆነ ክርስቶስን አስገኘች፣ ጸንሳ ወለደች ማለት ነው። ያለ ወንድ ዘር የአሮን በትር እና እመቤታችን መመሳሰላቸው የመጀመሪያው ይሄ ነው። የሰላም ለኪ ጸሎት ኃይልን አባታችን እንደሚከተለው ይነግሩናል። አሁንም መልካም ቆይታ ይሁንላችሁ። የሰላም ለኪን ኃይል እኔ ይሄን ቪዲዮ በመስራት የጀመርኩበት ጊዜ ነግሬያቸዋለሁ። እኔ ከ20 ዓመት በፊት የተጠቀምኩበት እስካሁን የተጠቀምኩበት ወደፊትም እስከ ሕይወቴ ፍጻሜ ተጠቀምበታለሁ። ሰላም ለኪ እኔ ቆይቷል። በ92 አካባቢ ነው መርካቶ አመድ የሚባል አካባቢ ገብቼ በዚያን ጊዜ ብር ውድ ነው። ስለዚህ ብዙ ገንዘብ ይዣለሁኝና ካለ ገዛ ነው መርካቶ አመድ የወረኩኝ። ያንን ብር ከኪሴ ውስጥ አውጥተውታል። አላየሁም፣ አውጥተውታል። እውነት ለመናገር ማለት ነው። ካወጡት በኋላ ይዘውት መሄድ አልቻሉም። እኔም በሰዓቱ አላወቅኩምና እንዲህ ከበውኝ እንዲህ ግርግር ሲፈጠር ሳይ ብሩ እነሱ እጅ ነው ያሉት። ቀጥታ ነው የተቀበልኳቸው ብሬን ማለት ነው። ቀጥታ ተቀብዬ ኪሴ አድርጌ ሲሄድ እንደገና መልሰውም አልነኩኝም። ስለዚህ የሰላም ለኪ የጸሎተ እግዝእትነ ማርያም ንጽሕትን ጨምራችሁ ያለው ኃይል ያለው ጥቅም ሌላው ጸሎት የነገርናችሁ እንዳለ ሆኖ ይሄ መቅረት የሌለበት ክርስቲያን የሆነ ሁሉ ይሄንን ሳይደግም ትንሹም ትልቁም አዋቂውም አሮጊቱም ቀላል እኮ ሌላ ነገር ሸምድደን ይዘለን ይቺ ምን በአማርኛው መያዝ እንችላለን። በግዕዙን ይዘው ምን ይከብደናል? ቤተሰብ ሁላችሁም አጥኑና ያዙ፣ ተጠቀሙበት። እውነት ለመናገር ማለት ግማሻችሁ ሞባይል ተዘረፍን ትላላችሁ፣ ግማሽ ይሄን ወደቀ፣ ግማሽ እኮ ይሄ አልተሳካልኝም፣ ይሄ ወደ የተጨነቁ ምናምን የምትሉት ነገር ችግራችን ተዘርዝሮ አያልቅም። ግን ባጭሩ መቋጫው ማሰሪያው ሰላም ለኪን በአግባቡ ሳትደግሙ አትውጡ ማለት እፈልጋለሁ። የእግዚአብሔር ሰላም ከሁላችን ላይ ይኑር። በመጨረሻም የንግስ ዝማሬዎችን እንመልከት። የከበረች እመቤቴ የሰማይ ቤቴ የከበረች እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ 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 ማርያም ማርያም ይላል ቢመረመር ደሜ አዳኝ እንዲጻፍ በቁጥር ስሜ ጠላት እስከሚያጣ ስሟን ስለማክበር አወድሳታለሁ። በለኒ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱነት አፈቃድ እየተጠቀመ የኔነት አፈቃድ የምንታወመ ሰኔ 21 ሰኔ ጎልጎታ ሕንጸተ ቤተ ክርስቲያን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ሰኔ ጎልጎታና ሕንጸተ ቤተ ክርስቲያን ወይም ለመጀመሪያ ጊዜ ቤተ ክርስቲያን ለታነጸባት ክብረ በዓል በሰላምና በጤና አደረሳችሁ እንላለን። በሰኔ ጎልጎታ እመቤታችን ቅድስት ድንግል ማርያም በዚህች ቀን በሰኔ 21 ልጇን ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት እስኪፈስ ድረስ ለኃጥአን ምሕረትን ለምነዋለች። ጌታችንም ስምሽን የጠራውን ቃል ኪዳንሽንም ያመነውን ሁሉ እምርልሻለሁ ብሎ ቃል ኪዳን ሰጥቷታል። ሕንጸተ ቤተክርስቲያንን በተመለከተ ደግሞ ሰኔ 21 ከእመቤታችን ከ33ቱ በዓላት አንዱ ሲሆን
ሕንጸተ ቤተክርስቲያን ይባላል። በሐዲስ ኪዳን የመጀመሪያው ቤተክርስቲያን በአምላክ እናት ስም የታነጸችው በዚች ዕለት በሰኔ 20 ቀን ስለነበረ ነው። አናጺው ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ቦታው በፊልጵስዩስ ነው። ቤተክርስቲያኗ የተሰየመችው ደግሞ በእመቤታችን ስም ነው። ጥንተ ነገሩስ ታሪኩስ እንደምን ነው ቢሉ በሰኔ 1 ዕለት ለስም አጠራሩ ጌትነት ይሁንና ጌታችንና መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክትን ሰማያውያን ቅዱሳንን እና እናቱ ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ነበርና ጌታችን ከቅዳሴው በፊት ሁለት ነገሮችን አሳየ። አስቀድሞ ቤተክርስቲያን በድንግል እናቱ ስም አክብሮ ሥርዓተ ቤተክርስቲያንን አሳየ። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ ጌታችን ይህንን ካከናወነ በኋላ ይቀድስ ጀመረ። አማናዊት ማህደርን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስ እንደ ተራዳኢ ካህን ቆሞ ቅዱስ እስጢፋኖስ ራእይ ዲያቆን ሆኖ ሐዋርያት ድንግልን ከበው መላእክተ ብርሃን በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውና ክቡር ደሙን ለወዳጆቹ አቀበለ። በዚህ ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዘዛቸው፣ ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብሯትን አከብራለሁ ብሏቸውም ከድንግል እናቱና ከመላእክቱ ጋር አረገ። ድንግል ማርያም ልመናዋ፣ ክብሯ፣ ጣዕሟ፣ ፍቅሯና በረከቷ በሁላችን ላይ ይደርብን፣ አሜን። ውድ የዘናታን ሚዲያ ቤተሰቦች በዛሬው ቪዲዮ እንግዲህ ሰኔ 21 ሰኔ ጎልጎታ የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በማስመልከት በሰፊው ተማምረናል። እጅግ ጠቃሚ መንፈሳዊ የሆነ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። የዘናታን ሚዲያ ቤተሰቦች እንግዲህ ዋናው ቻናላችን ናታን ሚዲያ ላይ ለጊዜው ቪዲዮዎችን መልቀቅ አልቻልምና ለዛም ነው በዚህኛው ቻናል የተለያዩ ቪዲዮዎችን እየለቀቅንላችሁ የምንገኘው። ዋናው ቻናላችን ላይ እንዳለቅ ለጊዜው እገዳ ተጥሎብናል። ምናልባትም ይሄኛው ቻናል ብዙ ቪዲዮ ላይክ ወይም ደግሞ ብዙ ተመልካች ካገኘ ዋናው ቻናላችን የሚለቀቅልን ይሆናል። ይህ እንግዲህ አዲስ የወጣው የዩቲዩብ ሕግ መሰረት ዋናው ቻናላችን ላይ ቪዲዮዎችን መልቀቅ አልቻልንም። ከ100,000 በላይ ሰብስክራይበር ያለው ዋናው ቻናላችን ናታን ሚዲያ ላይ ቪዲዮዎችን መልቀቅ አልቻልንም ማለት ነው። ስለዚህ እናንተም እንግዲህ ቪዲዮ ላይክ በማድረግ ቢያንስ ከ3,000 ከ4,000 ከ5,000 በላይ ላይክ እንዲኖረው ብዙ ተመልካች ኖሮት ብዙ ሺህ ቪው ኖሮት ሌሎችም ቪዲዮዎችን ገብታችሁ እየተመለከታችሁልን ዋናው ቻናላችን እንዲመለስልን ትብብራችሁን ታረጉልን ዘንድ ስንል እንጠይቃለን። በቀጣይ እንግዲህ ዝርዝር ምክንያቱን በሌሎች ቪዲዮዎች ይዤላችሁ የምቀርብ ይሆናል። እስከ መጨረሻው ቆይታችሁ መልካም የሆነውን ይህንን ትምህርት ስለተከታተላችሁም እጅግ ከልብ እናመሰግናለን። በቪዲዮአችን ውስጥ የተሳሳት ነው በቀጣይ ማስተካከል ያለብን ነገርም ካለ ኮመንት ላይ ሐሳባችሁን ግለጹልን፣ ወይም ደግሞ በስልክ ቁጥሮቻችን ብጽፉልንም ይደርሰናል። ይህንን ዝግጅት ስናዘጋጅ እንግዲህ በስልካችን ብቻ ነው። በቀጣይ ግን የተለያዩ መሳሪያዎችን በመግዛት ቻናሉን ለማሳደግ ለመደገፍ ለበረከት ሳተፋለሁ የምትሉ ከ100 ብር ጀምሮ በዚህ የንግድ ባንክ አካውንት ልታግዙን ትችላላችሁ። በዚህ በሁለተኛው ቻናላችን ወይም ደግሞ ዘናታን ሚዲያ ቻናል ቪዲዮዎችን በቀጣይም እየለቀቅንላችሁ ስለምንገናኝ በዚህ ቻናሉን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ አድርጉ። ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲዳረስ ላይክ፣ ሼር አድርጉት። ከዚህ በፊት የተለቀቁ ከዚህ በኋላም ደግሞ የምንለቃቸው ቪዲዮዎች ወዲያው ስንለቅ እንዲደርሳችሁ ሰብስክራይብ ስታደርጉ የደወል ምልክቷን መጫንም አትርሱ እንላለን። በዚህ ቻናል ምርትና አገልግሎትን ለማስተዋወቅ የተለያዩ የጉዞ ማስታወቂያዎችን በዚህ ቻናል ማስተዋወቅ ትችላላችሁ። በቴሌግራም @ሄኖክ 6679 ጻፉልን ወይም በስልክ ቁጥር በ0912735701 መደወል ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘናታን ሚዲያ። በድጋሚ እንኳን ለ2018 ሰኔ ጎልጎታ በዓል በሰላም አደረሳችሁ እንላለን። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም ያቆየን። ሰላም።